አይመለከታችሁ ህይወት እየገባችሁ የሰውን ህይወት አትፈትፍቱ። ሰው ማለት ህይወቱን ይምራበት። ስነ ስርዓት እንድትይዙ ነው የምፈልገው። የሰው ህይወት እየገባችሁ የምትበጠብጡ ሰዎች ከሀይሚ ጋር ያለውን ነገር ደግሞ ደስተኛ ህይወት መኖር ስለሚያስብ ነው እና ይሄንን ነገር ሳያውቀው ሳይረዳው ቀርቶ አይደለም። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ያው ከአንድ 5 ቀን ቆይታ በኋላ መጥቻለሁ እናንተ ጋር። የጠፋሁት ያው አይታችኋል ብዬ አስባለሁ። ጓደኛዬ ዊና ትንሽ አሞት ስለነበረ እሱ ጋር ነበርኩኝና እሱን በማስታመም ከዮ ጋር ሆነን እያስታመምነው ነበርን እና ለዛ ነበርና አሁን ድንገት አመጣጤ ያው ዛሬ አንዳንድ ሰዎች ያው ስለነ ብሩክ ማለት የሆነ የራሳችሁ የምትሉት ሰው ማለት ስለሱ መጥፎነት ጥሩ የሆነ ሰው መልካም የሆነ ሰው ስለሱ መጥፎነት ምናምን ሲወራ አያስችላችሁምና በዚህ አይነት እንትን መምጣት አልፈለኩም ነበር። ማለት የራሴን ቪዲዮ መስራትና ወደ ራሴ ቪዲዮዎች ምናምን መሄድ ነበር የምፈልገውና ግን አንዳንድ ሰዎች አሉ ማለት በቃ ሆን ብለው የሰውን ህይወት ለመበጥበጥ ወይም ደግሞ አንዳንድ ሰው የሰውን ህይወት ካልበጠበጠ በቃ ምንም ደስተኛ የማይሰጠው ሰው አለ መሰለኝ። በቃ ግራ ይገባል አንዳንዴና እኔ ማለት ብሩኬንም ሃይምንም በማቃቸው ልክ እንደዚህ ማለት ለሰው ክፋት ይናክል የላቸውም። የራሳቸውን ህይወት እየኖሩ ያሉ ሰዎች ናቸው። ማንም ጋር እንደዚህ ብለው ቪዲዮም ሲሰሩ አታያቸውም። የተለየም ነገር የሰው ህይወት ለማበላሸት እንትን የሚሉትም ነገር የለም። ግን በዚህ ልክ ለነሱ ክፋት አስቦ ሰው እንደዚህ እንትን ሲል እንትን ይላል ማለት ያስከፋል። እና እኔ አሁን በዋናነት ማለት በቃ እንደዚህ ክፉ የሚያስቡ ሰዎች ወይም ደግሞ የሰውን ለመጣል የሚያስቡ ሰዎች እባካችሁን ተው ማለት ለማንም አይበጅም። ሲጀመር መጥፎ ነገር የራሳችሁን ህይወት መኖርና የራሳችሁን ህይወት መምራት ነው የሚሻለው። ሌላ ደግሞ ጥያቄ ካለ አሁን እዚህ በብሩኬ በልጁ ዙሪያ በህፃኑ ልጅ የሚሰራው እንትን ዲኤንኤ እስኪመረመር ድረስ ምንም ነገር እንዳታደርጊ በቃ ማለት በቃ ሁሉ እውነታው እስኪታወቅ ድረስ ሌላ ነገር ወይም ማውራት ስለነሱ መጥፎ ነገር ማድረግም ወይም ደግሞ እንዲህ ነው ማለትም የራሷ ሀቅ ሊኖራት ይችላል። ግን ሰው የራሱን ሀቅ በራሱ መንገድ ሄዶ ማንንም በማያስከፋ መንገድ መልኩ ነው እንጂ መደረግ ያለበት ያንዱን እየጎዱ አንዱን እንትን ማለት አያስፈልግምና ነገራቶች እስኪስተካከሉ ድረስ ወይም ደግሞ ያው ብሩኬ የራሱን ማንነት ስለሚያውቅ ነው ምላሽም እየሰጠ ያለው ነው ማለት እንደዚህ በዚህን አክል ወርዶ ወይም ከሀይሚ ተነጥሎ የሆነ ነገር ያደርጋል ብዬ እኔ አላስብም በግሌ። ሲጀመር ሊያደርገው እንኳን በሀሳቡ እንኳን ሊያስበው የሚችለው ነገር አይደለም። ግን አሁን እንደዚህ ብዬ ስለነሱ ለማብራራት ሳይሆን እንደዚህ በእነሱ ላይ ክፋት የምታስቡ ሰዎች እንደዚህ መጥፎ ነገር ባታስቡ ማለት በቃ ይሻላል ብዬ ነው ማስበው። ለምን ራሳችሁንም ነው ዞሮ የሚጎዳው። እንደዚህ መጥፎ ማሰብ ራስን ነው መልሶ የሚጎዳው እንጂ እነሱ ምንም የሚሆኑት ነገር የለም። ያው እያያችሁ ነው፣ ስራቸውን እየሰሩ ነው፣ አብረው ናቸው። ማንም ሊለያያቸው ሲጀመር አይችልም ማለት ሰው አይደለም ያገናኛቸው። ብሩኬንም ሃይሚንም ሰው አይደለም ያገናኛቸውና ስለዚህ የሰው ወሬ ሰምተው እንደዚህ የሚረበሹ አይነት ሰዎች አይደሉም እኔ እስከማውቃቸው። ግን ዛሬ እንደዚህ ማለት እንደዛ ዊና ታሞ እንትን ብሎ ወደ ቪዲዮ መምጣት አልፈለኩም በግሌ። ግን አንዳንድ የምሰማቸውና የማያቸው ነገሮች ከዛም በፊት እኔ ቪዲዮ ላይ ከመምጣቴም በፊት ነገራቶችን ማለት ዙሪያችሁ ላይ ያሉ ሰዎች ጓደኞቻችሁ ምናምን የምታውቋቸው እነሱ ጥሩ ሆኖ የምታውቋቸው ለሰው መጥፎ የማያስቡ ሰዎችን ስለነሱ መጥፎ ነገር ሲሰማ ማንም ሰው አያስችለው ሲጀመርና
አሁን ያው ለቤተሰቦቹ ለናንተ የብሩኬን ማንነት የሃይሚን መልካም ስነ ምግባር እናንተ የምታውቁት ነው። ግን እንደዚህ ባልሆነ ልክ ሲንተን ሲል እኔ ደስ አይለኝምና እባካችሁን በቃ ማለት ከብሩኬና ከሃይሚ ላይ እጃችሁን አንሱ። አንዳንድ ሰዎች በማይመለከታችሁ ህይወት እየገባችሁ የሰውን ህይወት አትፈትፍቱ። ሰው ማለት ህይወቱን ይምራበት። ምን ማለት የናክል ለሰው እሱም ሆነ ሃይሚ እኔ እስከማውቃቸው ድረስ ለሰው ለማንም ሰው ክፋት የላቸውም እና በዚህ ናክል ልክ ስለነሱ መጥፎ ነገር ማሴርም እንትን ማለትም አያስፈልግም እና ህይወታቸውን እንዲኖሩ ልቀቋቸው። ይሄ ስለማንም ምላሽ እየሰጡ አይደለም። ስለዚህ ዲኤንኤው መደረግ ካለበት ይደረጋል። ምንም የሚያስፈራም ነገር የለም። ብሩኬን በዚህ ፍቃደኛ ነው። ሲጀመር ግን በቃ የራሱ የሆነ ጊዜ አለው። አሁን የራሱን ህይወት እየመራ ነው። እሱን ለማድረግ እንደውም የሱ ፍላጎት ነው የሚሆነው። ግን እሱ ምላሽ እስኪሰጥና ጊዜ ሰጥቶ ነገሮችን እስኪያስተካክል ድረስ እየገባችሁ ባትበጠብጡ መልካም ነው። ማለት በቃ ስነ ስርዓት እንድትይዙ ነው የምፈልገው። የሰው ህይወት እየገባችሁ የምትበጠብጡ ሰዎች ማለት ደስ አይልም። በቃ ይሆናል አይደለም እናንተ የምትቀርቡት ሰው የእናንተ ጓደኛ የሆነ ሰው ለሰው መልካም እያደረገ ሰው እንዲያድግ እንግዲህ የምታውቁት ነው። ብሩኬም ሆነ ሃይሚ ሰው እንዲለወጥ ከማበረታታት የዘለለ ሌላ መጥፎ ነገር ሲያደርጉ እንግዲህ ቤተሰቦች እናንተ ምስክር ናችሁና ምንም ነገር ክፋት የለባቸውም። ግን ሰው በዚህ ልክ ለነሱ እንትን ሲያደርግ በጣም ያማል። የቅርብ ጓደኛ ሆናችሁ ምናምን ስታዩት ደስ አይልምና ለዛ ነው እኔ አሁን ዛሬ እንደዚህ ብዬም መጥቼም አላቅም። በርግጥ ግን የሆነ አለ አይደለም በእነሱ ዙሪያ ላይ በህይወታቸው የእነሱን ህይወት ለማበላሸት የሚሰሩ ስራዎችን ሳይ ደስ ስላላይ ነው ዛሬ በዛ እንደዛ ሁኔታ ላይ ሆኜ የመጣሁትና ስነ ስርዓት ያዙ፣ የራሳችሁን ህይወት ምሩ። እኔ በግሌ በጣም ደስ ስላላለኝ ነው አሁን ቪዲዮ ልሰራ ራሱ የተገደድኩትና እንዲህ ማለት ስም እየጠቀሱ እንዲህ ነው ማለት አልፈለግኩምና በቃ ብሩኬ ሲጀመር ምንም ልጅ ነው የመሰለ ነገር እሱ ቢያምንበትና ያደረገው ነገር እኮ ቢሆን ኖሮ ምንም ክፋት ያለው ነገር አይደለም። ኦሬዲ እንትን ሊል ይችላል። ግን እሱ አላማው ህልሙ ሃይሚ ናት። ከሃይሚ ጋር መሆንና ልጅ ቢፈልግ ቢያስብ ከሃይሚ ጋር አብረው ሆነው መውለድ ወይም ደግሞ የራሳቸውን ህይወት ወደ ትዳር መግባት እኮ ከብዶት አይደለም። ግን ሁሉም ነገር በጊዜው ሲሆን ስለሚያምር ሁሉም ነገር በማሳካት የራሱን ህይወት፣ የቤተሰቡን ህይወት፣ የጓደኞቹን ምናምን ለውጦ ከሃይሚ ጋር ያለውን ነገር ደግሞ ደስተኛ ህይወት መኖር ስለሚያስብ ነውና ይሄንን ነገር ሳያውቀው ሳይረዳው ቀርቶ አይደለም። እሱም ደግሞ በጣም በቅርብ ምላሽ ይሰጥበታል ማለት ያስተካክለዋል ይሄንን ነገር። ግን ሌሎቻችሁ ይህችን አጋጣሚ በመጠቀም ብቻ የሱን ህይወት ከሃይሚ ጋር ለማለያየት ሲጀመር አይሳካላችሁ። ከሃይሚ ጋር መቼም ሊለያዩ አይችሉም። በቃ ብትሞክሩ የፈለጋችሁት ነገር ብትሞክሩ ምንም ሊሳካላችሁ የማይችል ነገር ነውና መቼም ተሳክቶላችሁ አታዩትም። ይሄንን ነገር ብታቆሙትና ወደ መልካም ነገር ወደ በጎ ነገር ብትመለሱ ነው የሚሻለው እንጂ የትኛውም ሰው እነ ብሩኬ ስለሆኑም ሳይሆን እነ ብሩኬም ወይም ሃይሚም ስለሆኑ ብቻ ሳይሆን ለሰው ልጅ ክፋት ሲጀመር አያሳድጋችሁ ስለማይለውጣችሁ እንደዚህ ባታደርጉ መልካም ነው ላለው እንደዚህ ቤተሰቦቼ ስለምታበረታቱኝ ድጋፍ ስለምትሆኑኝ አመሰግናችኋለሁ። ማለት በቀጣይ የራሴን ቪዲዮዎች ይዤ እመጣለሁ። አሁንም ሰሞኑን የጠፋሁት ያው እንደነገርኳችሁ ነው። ቪዲዮንም እንዳያችሁት ነው። ጓደኛዬ ምን የነበረበት ሁኔታ ቪዲዮ የሚያሰራ አይደለም። አሁን እኔ በጣም ጫና ሲበዛብኝ ነው ማለት በዚህ ናክል ለብሩኬ የናክል ክፋት ለሃይሚ የናክል ክፋት ማሰብ
ምን አክል ነው ማለት ቤተሰቦች እናንተን ራሱ እንድትጠራጠሩ ምናምን ሊያደርግ ይችላል ብዬ ስላሰብኩ ነው። በእርግጥ ታውቋቸዋላችሁ፣ ከእኔም በላይ ሁላ ታውቋቸዋላችሁ፣ ብዙ ጊዜ አብራችሁ ቆያችሁ ናችሁ። ግን እንደዚህ የሆነ ሰው ክፋት ሲነሳበት ስለማያስችለኝ ነው የመጣሁት እንጂ አሁን እንደዚህ ቪዲዮ መስራት ሀሳብም አልነበረኝም እና የዊና ሁኔታ ሳያስታውቅ ወይም ሳይታወቅ ውጤቱን ሳናውቅ ያለበትን ደረጃ ወይም ድኖ ሳላየው ምናምን እንደዚህ አይነት ቪዲዮ ላይ መምጣት አልፈለኩም ነበር በእውነቱ። ግን እናንተ ደግሞ ስለምታዩን ስለምታበረታቱኝ በጣም ከልቤ አመሰግናለሁ። ቀጣይ የራሴን ቪዲዮዎችን በራሴ ቪዲዮዎች በምርጥ ቪዲዮዎች እመጣላችኋለሁ። በጣም አመሰግናለሁ።